ከጥቂት 10 ዓመታት በፊት ይህ ቦታ ማለቂያ የሌለው ዝምታ የነገሰበትና ፀሐይ የሙቀቷን ጣሪያ የምትለካበት ባዶ ያሸዋ ክምር ብቻ ነበር። ዛሬ ግን ዓለምን ጉድ ያስባለች የሰው ልጅ የሥነ ሕንፃ ጥግና የምጣኔ ሀብት ተአምር ሆናለች። ከ200 በላይ አገራት የመጡ በሚሊዮኖች የሚቆጠሩ ሰዎችን ያቀፈች ከታክስ ነፃ በሆነው የሀብት ክምችትና በከፍተኛ የኑሮ ውድነት መሃል የምትዋለል ዛሬን እየኖረች የነገን ዓለም የምትገነባ ድንቅ ሜትሮፖሊስ። ግን ከብርጭቆዎቹና ከብረታ ብረቶቹ ጀርባ ያለው እውነተኛው የሰዎች ሕይወት ምን ይመስላል? በዚህ ዝግጅት ወርቃማዋን የበረሃ ላይ ገነት ዱባይን በወፍ በረር በእይታ መነጽራችን አብረን እንቃኛለን። ቪዲዮውን ላይክ በማድረግ ይህንን አስደናቂ ጉዞ አብራችሁን ጀምሩ። በአረብ ባሕረ ሰላጤ ምስራቃዊ ጫፍ ሰፊውና ጸጥተኛው የአሸዋ ውቅያኖስ ከፋርስ ባሕረ ሰላጤ ሞቅ ካለው ሰማያዊ ውሃ ጋር በሚገናኝበት ስፍራ ይህችው ከተማ ጉብ ብላ ትገኛለች። ይህች ከተማ የሰው ልጅ ታላቅ ሕልምን ምኞት ምስክር ሆኖ ትቆማለች። ለብዙ ሺህ ዓመታት ሰፈራን በሚገታ አስቸጋሪ ተፈጥሮ በሚታወቀው መሬት ላይ የተቀረጸች ታላቅ ሜትሮፖሊስ ከተማ። ይህ ቦታ ከፀሐይ ካሸዋና ካልተገደበ የፊት ለፊት ራእይ የተወለደ ነው። ከበረሃው ወለል ላይ በገዛ ፈቃዷ ተፈጥራ የተገኘች ከተማ፣ የበረሃ ገነት ዱባይ። ለዘመናት እነዚህን አሸዋዎች ሲጋልቡ ከኖሩት የበረሃ ነፋስ አንጻር ሲታይ ከተማዋ በድንገት እንደተከሰተች ብሩህ የሰማይ ላይ እይታ ተንሰራፍታ ትታያለች። ከብርጭቆና ከብረት የተሰሩት ፎቆቿ ያልተቋረጠውን የበረሃ አድማስን ለምዶ ለነበረው ሰማይ እንግዳ በሆነ መልኩ ሰማዩን ሰንቅረው ይወጣሉ። የሕንፃዎቿ ቀጥተኛ ጂኦሜትሪ ካሸዋው ለስላሳና ተፈጥሯዊ መስመሮች ጋር ግልጽ የሆነ ንጽጽር ይፈጥራል። ነገር ግን ጠጋ ብሎ ለተመለከተ ሰው ከሕንፃዎቹ ጥበባዊ እይታ ባሻገር የያዘችውን ውስብስብ የሰው ልጅ የሥነ ሕይወታዊ ሥርዓት ወይም ሂውማን ኢኮሲስተም ማየት ይቻላል። ይህ ታሪክ ተፈጥሮን ስለማሸነፍ የሚናገር ሳይሆን ከተፈጥሮ ጋር ስለሚደረግ ውስብስብና አሁንም ስለቀጠለ ድርድር የሚናገር ነው። ይኸውም ወደዚች ያልተጠበቀች የበረሃ ገነት እንደ ጎብኚ ሳይሆን ሕይወታቸውን ለመገንባት የመጡ በራሷ ሙከራ ሕያው በሆነች ከተማ ውስጥ የዕለት ተዕለት ውሏቸውን የሚያከናውኑ የደቂቃዎችና የሜትሮዎች ታሪክ የሚተርክ ነው። ይህ የዱባይ የዕለት ተዕለት የሕይወት እንቅስቃሴ ነው። የዱባይ ቀን የሚጀምረው በአንድ ሳይሆን በሚሊዮኖች በሚቆጠሩ ልዩ ልዩ የፀሐይ አወጣቶች ነው። ከ90% በላይ የሚሆነው የከተማዋ ሕዝብ ከ200 በላይ አገራት የመጡ የውጭ ዜጎች ስደተኛ በሆኑባት ከተማ ውስጥ አንድ አይነት ብቻ የሆነ የዕለት ተዕለት ሕይወት የለም። የጠዋቱ አጀማምር የዚህ ታላቅ ብዝሃነት መስታወት ነው። ለአንዳንዶች ቀኑ የሚጀምረው በፎቅ ላይ ባሉ ዘመናዊ አፓርታማዎች ውስጥ ሲሆን ይህም የሕንፃዎቹን ድንቅ እይታ እያዩ የሚኖሩበት ቀጥተኛ መንደር ነው። ወደ ሥራ የሚደረገው ጉዞ ብዙውን ጊዜ አጭር ሲሆን አሽከርካሪ በሌለው ዘመናዊ ሜትሮ ተሳፍሮ በቢዝነስ ቤይ በዱባይ ዓለም አቀፍ የፋይናንስ ማዕከል ወደሚገኙ የቢሮ ሕንፃዎች የሚደረግ የዕለት ተዕለት ጉዞ ነው። እዚህ ሕይወት ቀልጣፋ፣ በአየር ማቀዝቀዣ የተሞላና ከዓለም ጋር የተሳሰረ ነው። በእነዚህ ፎቆች ውስጥ የጎረቤት ግንኙነት በጣም አነስተኛ ሊሆን ይችላል። ማኅበረሰቦች የሚመሠረቱት በየፎቁ ሳይሆን በሥራ ቦታ ወይም በጋራ ፍላጎቶች አማካኝነት ነው። ለሌሎች በመቶ ሺህ ለሚቆጠሩ ሰዎች ደግሞ ቀኑ የሚጀምረው እንደ ዴራና ቡርዱባይ ባሉ ከተማዋ ቀደም ብላ በቆረቆረቻቸውና ዝቅተኛ ሕንፃዎች ባሏቸው ሰፈሮች ውስጥ ነው። እዚህ የከተማዋ ትርታ ይበልጥ ከመሬት ጋር እየተያያዘ ይሆናል። ከደቡብ እስያ፣ ከፊሊፒንስና ከመካከለኛው ምስራቅ የመጡ ባህሎች ውብ ውህደት ፈጥረው ይታያሉ። ከአካባቢው የምግብና የቅመም መደብሮች የሚወጣው ሽታ ከትራፊኩ ድምፅ ጋር ይቀላቀላል። ከከተማዋ የንግድ ታሪክ ጋር ያለው ቁርኝት አሁንም ቢሆን
በሞቁት ገበያዎችና ታሪካዊ የዱባይ ጅረት ዳርቻ ላይ በግልጽ ይታያል። እዚያም ባህላዊ የእንጨት ታንኳዎች ወይም አብራዎች ሰዎችን በአንድ ድርሃም ብቻ ማዶ ለማዶ ያሻግራሉ። እዚህ ጎረቤታሞች እርስ በርሳቸው ይተዋወቃሉ። ሕፃናት በጋራ ቦታዎች ይጫወታሉ። ሕይወትም ወደ ጎዳናዎች ይፈሳል። ከተማዋን ለሚገነቡትና አገልግሎት ለሚሰጡት በርካታ ሠራተኞች ደግሞ ቀኑ የሚጀምረው የዱባይ ጸጥተኛ ሞተር በሆኑት ለዚሁ ዓላማ ተብለው በተገነቡ የወል መኖሪያዎች ውስጥ ነው። ጠዋታቸው የሚጀምረው ከማለዳው ቅዝቃዜ ጋር ሲሆን ጉዞአቸውም ከከተማዋ ዳርቻ ወደ ማዕከሉ ይሆናል። በእነዚህ መኖሪያዎች ውስጥ ልዩ የሆነ የወንድማማችነት ስሜት አለ። ከህንድ፣ ከፓኪስታን፣ ከባንግላዴሽ ከተመሳሳይ መንደሮች የመጡ ወንዶች ምግብን፣ ታሪኮችንና ከአገር ርቆ የመኖርን የፋይናንስ ሸክም በመካፈል አጋዥ መረቦችን ይፈጥራሉ። ግንኙነታቸው ከሚገነቡት የሚያበራ ከተማ ጋር ሳይሆን እርስ በርሳቸውና ሺህ ማይሎች ርቀው ከሚገኙ ቤተሰቦቻቸው ጋር ነው። ይህም ማታ በሚያደርጉት የስልክ ጥሪ ይረጋገጣል። ቤተሰቦች፣ ነጠላ ባለሙያዎች፣ ላባደሮች፣ ሥራ ፈጣሪዎች ሁሉም አንድን ጂኦግራፊ ይጋራሉ። ነገር ግን የከተማዋን የተለያዩ ገጽታዎች ይለማመዳሉ። ነገሩ እንዲህ ቢሆንም ግን በጋራ ገመድ የተሳሰሩ ናቸው። ይኸውም ወደፊትን በሚሰጥ ቦታ ላይ ሕይወትን የመገንባት ዕድል ነው። የዚህች ዓለም አቀፍ ሜትሮፖሊስ እውነተኛ ልብ ጥልቅና ዘላቂ በሆነው የአካባቢው ባህል ውስጥ ይገናኛል። የዱባይ መታወቂያ የተመሠረተው በኢሜርታውያን የባህል ውርስና በበረሃ ወጎች እንዲሁም በእስልምና ሃይማኖት መሪዎች ላይ ነው። የሶላት ጥሪ በቀን 5 ጊዜ በከተማ ውስጥ ይደጋገማል። ይህም የመንግሥቱን ሕጎችና ማኅበራዊ መዋቅር ከሚደግፈው እምነት የሚመጣ ከመስጊዶች ማናሬቶች የሚወጣ ሰላማዊና ማራኪ ድምፅ ነው። ይህ የባህል ውርስ የድሮ ታሪክ ብቻ አይደለም፣ የከተማዋ ሕያው የማንነት ክፍል ነው። የንግድና የእንግዳ ተቀባይነት ጽንሰ ሐሳብ ማዕከላዊ ቦታ አለው። የአረብ ቡና ወይም ጋህዋ ከተስፋፊ ቴምር ጋር ማቅረብ የተወደደ የእንግዳ አቀባበል ሥርዓት ነው። ሙጅሊስ የተባለው ባህላዊ የእንግዶች መቀበያ ክፍል ለውይይትና ለማኅበረሰብ ትስስር አስፈላጊ ማኅበራዊ ተቋም ሆኖ ይቀጥላል። እነዚህን የአካባቢ ወጎች ማክበር ያልተጻፈ ሕግ ሲሆን እዚህ ለሚኖሩ ሚሊዮን የውጭ ዜጎች የማኅበራዊ ውል አስፈላጊ ክፍል ነው። በሕዝብ ወይም በሃይማኖታዊ ቦታዎች በትሕትና መልበስ፣ ሙስሊሞች ከማለዳ እስከ ፀሐይ መግቢያ የሚጾምበትን የተቀደሰውን የረመዳን ወር ማክበርና የአካባቢውን ሥነ ሥርዓት መረዳት ይጠበቃል። የዚህ ማንነት ምስላዊ ምልክቶች ሁልጊዜም ይገናኛሉ። በእመርታውያን ወንዶች የሚለበሰው ንጹሕ ነጭ ክንዶራና በሴቶች የሚለበሰው ውብ ጥቁር አባያና ሻይላ ባህላዊ አልባሳት ብቻ አይደሉም። በዓለም አቀፍ ፋሽን ባህር ውስጥ የብሔራዊ ኩራትና የባህል መገለጫዎች ናቸው። መንግሥት በባህል በዓላት፣ በሙዚየሞችና በታሪካዊ ቦታዎች አማካኝነት ይህንን ውርስ ለመጠበቅ ንቁ ሥራ ይሠራል። ይህም የከተማዋ ፈጣን ዘመናዊነት ታሪኳን እንዳያጠፋው ያረጋግጣል። ለወጣት እሜርታውያን በእነዚህ ጥልቅ መሠረት ባላቸው የሕይወት ወጎችና በሚኖሩበት ዓለም አቀፋዊ ሚዛን የመጠበቅ የጉዞ ነው። በንግድና በቴክኖሎጂ አቅኚ እንዲሆኑ፣ በተመሳሳይ ጊዜ ደግሞ የቤተሰብ የእምነትና የጎሳ ዘላቂ እሴቶች እንዲጠበቁ ይጠበቅባቸዋል። ይህ አስደናቂ ሁለትዮሽነትን ይፈጥራል። ከትውልድ ወደ ትውልድ ሲወርድ የመጣው የበረሃ ጥበብ የሆነው የጭልፊት አደን ባህል ከእጅግ ዘመናዊ ዓለም አቀፋዊ የአኗኗር ዘይቤ ጋር ጎን ለጎን የሚኖርበት ቦታ ነው። በአልፋሂዲ ታሪካዊ ሰፈር ውስጥ አንድ ሰው በድሮዋ ዱባይ ጠባብ መንገድ ውስጥ እየተዘዋወረ ከከተማዋ ትሑት አጀማምር ጋር ትስስር ሊሰማው ይችላል። ለእመርታውያን ሕዝብ ይህን የተወደደውን ውርስና ጠንካራ ብሔራዊ ማንነት እየጠበቁ ከዓለም አቀፍና ወደፊት ከሚመለኩ ከተሞች አንዷን መምራት ረቂቅ ሚዛን የመጠበቅ ሥራ ነው። የዱባይ ሞተር ምጣኔ ሀብቷ ነው። ቀደም ሲል በነዳጅ ላይ የነበረውን ጥገኝነት በመቀነስ በፋይናንስ፣ በሎጂስቲክስ፣ በቱሪዝምና በሪል ስቴት ዘርፍ የዓለም መሪ መሆን ችላለች። የሥራ ባህሉ ጥብቅ ነው።
ሰዓት ማክበርና በውጤት ላይ ማተኮር ከፍተኛ እሴት ይሰጣቸዋል። የብዙ ባለሙያዎች የሥራ ሳምንት አሁን ከዓለም አቀፍ መስፈርት ጋር በመጣጣም ከሰኞ እስከ ዓርብ ሆኗል። ይህም ከዚህ ቀደም ከእሁድ እስከ ሐሙስ የነበረውን በመቀየር ከቀሪው ዓለም ጋር ያለውን የንግድ ትስስር ለማሻሻል የተደረገ ሽግግር ነው። የከተማዋ ምጣኔ ሀብታዊ ገጽታ በተለያዩ ነፃ ቀጠናዎች የተዋቀረ ሲሆን እንደ ዱባይ ሚዲያ ሲቲ፣ እንደ ኢንተርኔት ሲቲና የዱባይ ዓለም አቀፍ የፋይናንስ ማዕከል ያሉ ቦታዎች ለውጭ ኩባንያዎች የታክስ ማምረቻዎችንና 100% ባለቤትነትን ያቀርባሉ። ይህም ለዓለም አቀፍ ኢንቨስትመንትና ተፎካካሪዎች እንደ ማግኔት ሆኖ ያገለግላል። ይህ የምጣኔ ሀብት ሞዴል የተገነባው በስፖንሰርሺፕ ሥርዓት ላይ ነው። እያንዳንዱ የውጭ አገር ነዋሪ ስፖንሰር ሊኖር ይገባል። ይህም በቪዛቸውና ሕጋዊ ሁኔታዎች ላይ ኃላፊነት የሚወስደው ቀጣሪያቸው ነው። ይህም ማለት በዱባይ የመኖር መብት በቀጥታ ከሰውየው ሥራ ጋር የተያያዘ ነው ማለት ነው። ይህ ሥርዓት ከፍተኛ መጠን ያለውን የውጭ ሠራተኛ ለማስተዳደር መዋቅር ይሰጣል። ነገር ግን ለቀጣሪዎቹ ከፍተኛ ሥልጣን በመስጠት በሠራተኞች ላይ የመረጋጋት ስሜት ማጣትን ሊፈጥር ይችላል። የሥራ ገበያው እጅግ የተለያየ ሲሆን ለሁሉም አይነት የሙያ ክህሎቶች ዕድሎቹን ይዟል። ይህም በብዙ አገራት ከሚገኙ የሥራ አስፈጻሚዎች ጀምሮ የከተማዋን ሆቴሎች፣ ምግብ ቤቶችና የችርቻሮ መደብሮች የሚያንቀሳቅሱ አስፈላጊ የአገልግሎት ሠራተኞችን ስቧል። ይህ የምጣኔ ሀብት መዋቅር ግልጽና ጎልተው የሚታዩ የገቢ ደረጃዎች ያሉትን ሥርዓት ፈጥሯል። በአንዱ ማዕዘን ከፍተኛ ገቢ የሚያገኙ በምቾትና በቅንጦት የሚኖሩ ባለሙያዎች ይገኛሉ። በሌላኛው ማዕዘን ደግሞ በኮንስትራክሽንና በእጅ ሥራዎች ላይ የተሰማሩ አብዛኛዎቹ ከደቡብና ደቡብ ምስራቅ እስያ የመጡ ዝቅተኛ ገቢ ያላቸው ሠራተኞች ይገኛሉ። የፋይናንስ እውነታቸው ሙሉ በሙሉ የተለየ ሲሆን አብዛኛውን ገቢያቸውን በትውልድ አገራቸው ያሉ ቤተሰቦቻቸውን ለመደገፍ በሐዋላ ይልካሉ። በመካከለኛው ደግሞ ከመላው ዓለም የመጡ ባለሙያዎች፣ አስተማሪዎች፣ የጤና ሠራተኞችና አነስተኛ የንግድ ባለቤቶችን ያቀፈ ትልቅና እያደገ ያለ መካከለኛ ክፍል ይገኛል። ይህ የምጣኔ ሀብት ክፍፍል የዱባይ መለያ ባህሪ ነው። እጅግ ከፍተኛ ሀብትና ዕድል ያላት ከተማም ነገር ግን በተለያዩ የምጣኔ ሀብት እውነታዎች ባሏቸው ዓለም አቀፍ ሠራተኞች የተገነባችና የምትጠበቅ ከተማ ናት። ስደተኞችን ወደ ዱባይ ከሚስቡት ትልቅ ነገሮች አንዱ የታክስ ነፃ መብቷ ነው። ግላዊ የገቢ ታክስ የለም። ይህም ነዋሪዎች 100% ገቢያቸውን እንዲይዙ ያስችላቸዋል። ይህ ያለምንም ጥያቄ ከፍተኛ የፋይናንስ ማበረታቻ ነው። ሆኖም በዱባይ የመኖር ወጪ እውነታ ይበልጥ ውስብስብና ረቂቅ ነው። ደሞዙ ምንጭ ላይ ታክሲ ባይጣልበትም በፍጆታ ላይ 5% ተጨማሪ እሴት ታክስ ወይም ደግሞ ቫት በአብዛኛዎቹ ዕቃዎችና አገልግሎቶች ላይ ይተገበራል። ይህም በዕለት ተዕለት ሕይወት ውስጥ ስውር ግን ቀጣይነት ያለው ወጪ ነው። የብዙ ነዋሪዎች ትልቁ ወጪ የቤት ኪራይ ነው። በተፈለጉ ሰፈሮች ውስጥ ያለው ኪራይ እጅግ ከፍተኛ ሊሆን ይችላል። ይህም የወርሃዊ ደሞዝን ትልቅ ክፍል ይበላል። ሥርዓቱ ብዙውን ጊዜ ተከራዮች የመላው ዓመቱን ኪራይ በቅድሚያ ወይም በጥቂት የፖስት ዴት ቸኮች እንዲከፍሉ ይጠይቃል። ይህም ለአዲስ መጪዎች ገና ሳይረጋጉ አቅምን የሚፈታተን ትልቅ የፋይናንስ እንቅፋት ነው። ትምህርት ሌላው ትልቅ ወጪ ሲሆን የመንግሥት ትምህርት ቤቶችን የመጠቀም መብት ካላቸው የኤሜሬታውያን ዜጎች በስተቀር አብዛኛዎቹ የውጭ ዜጎች ልጆች የግል ዓለም አቀፍ ትምህርት ቤቶች ይማራሉ። ክፍያውም በዓመት በ10 ሺዎች የሚቆጠር ዶላር ሊደርስ ይችላል። የዕለት ተዕለት ሕይወት በሌሎች ወጪዎች የተሞላ ሲሆን መኪና ማሽከርከር ነዳጅ ብቻ ሳይሆን ሳሊክ በሚባል የሚታወቀውን የመንገድ ክፍያ ያካትታል። ይህም ተሽከርካሪ በክፍያ በር ውስጥ ባለፈ ቁጥር አውቶማቲክ ክፍያ ያስከፍላል። የኤሌክትሪክና የውሃ ቢሎች በተለይ በበጋ ወራት በአየር ማቀዝቀዣዎች ምክንያት ከፍተኛ ሊሆኑ ይችላሉ። እንደ የመንግሥት አገልግሎቶች ከፍተኛ ክፍያዎችንና ግዴታ የሆነውን የጤና መድን ያሉ ስውር ወጪዎችም አሉ። ስለዚህ የዱባይ የፋይናንስ ማራኪነት በጥንቃቄ የሚሰላ ነው። በተለይ የቤትና የትምህርት ቤት ክፍያ በኩባንያዎች ለሚሸፈንላቸውና ከፍተኛ ገቢ ላላቸው የሥራ አስፈጻሚዎች የዜሮ ገቢ ታክስ ጥቅሙ
እጅግ ከፍተኛ መሆኑ ነው። በራሳቸው ወጪ ለሚኖሩ ዝቅተኛ ወይም መካከለኛ ገቢ ላላቸው ሰዎች ግን የፋይናንስ ስሌቱ እጅግ የጠበበ ሊሆን ይችላል። ይህም የጥንቃቄ የተሞላበት በጀት ይጠይቃል። የታክስ ነፃ ኗኗር ሙሉ በሙሉ ነፃ አይደለም። ከፍተኛ ገቢ የማግኘት ዕድልና በዓለም አቀፍ ከተማ ውስጥ ያለው ከፍተኛ የሕይወት ወጪ መካከል የሚደረግ ስምምነት ነው። የዱባይ የምግብ የባህልና የስብስብ ባህሏ ቀጥተኛ ማንጸባረቂያ ሲሆን ከዓለም ማዕዘናት ሁሉ የተገኙ አብዛኛዎቹን የምግብ አይነቶች በኦሪጂናል ጣዕማቸው በእነዚህ አገራት ሼፎች ተዘጋጅተው የሚገኙበት ከተማ ናት። በፓልም ጁሜራ ላይ ከሚገኙ በሚሼሊን ኮከብ ከተሸለሙ የምግብ ቤቶች ጀምሮ በዴራ የኋላ ጎዳናዎች ውስጥ ከሚገኙ ትውትና ጣፋጭ የጎዳና ምግቦች ድረስ አማራጮቹ ወሰን የላቸውም። የአረብ በረንች ታዋቂ የዱባይ ተቋም ነው። ለአብዛኛዎቹ የውጭ ዜጎች ማኅበራዊ ድምቀት የሆነ ሰፊና የማይወሰን የምግብ ቡፌ ነው። ውጪ የመመገብ ባህል ጠንካራ ነው። የዲጂታል ምግብ ማዳረሻ አፕሊኬሽኖች ወይም መተግበሪያዎች ምቾት ሥራ ለበዛባቸው ባለሙያዎችና ቤተሰቦች የዕለት ተዕለት ሕይወት አካል ሆኗል። በተመሳሳይ ጊዜ ሀብታምና ብዙውን ጊዜ ትኩረት የማይሰጠው የአካባቢው የምግብ ባህል አለም። ባህላዊ የእሜርታውያን ምግብ በመካከለኛው ምስራቅና በእስያ መካከል በነበረው የዘመናት ንግድ የተቃኘ ልብ የሚሞላና ጣፋጭ ነው። ምግቦች ብዙውን ጊዜ በሩዝ በስጋና በአሳ ላይ የተመሰረቱ ሆነው እንደ ሄል፣ ዛፍራንና እርድ ባሉ ሞቅ ባሉ ቅመሞች ይቀመማሉ። ዓለም አቀፉ የምግብ መድረክ ትልቁን ቦታ ቢይዝም የቤት ምግብ ዝግጅት ለሁሉም ማህበረሰቦች የቤተሰብ ሕይወት ልብ ሆኖ ይቀጥላል። ትላልቅ ሱፐርማርኬቶችን መጎብኘት በራሱ የዓለም ዙሪያ ጉዞ ነው። ለብሪታንያ፣ ህንድ፣ ፊሊፒንስና ሊባኖስና ሌሎች ሀገራት ምርቶች የተመደቡ መደርደሪያዎች አሉ። ይህም ሰዎች በበረሃው ልብ ውስጥ የሀገራቸውን ጣዕም እንዲፈጥሩ ያስችላቸዋል። በተቀደሰው የረመዳን ወር ጾም የሚፈታበት የማታው ኢፍጣር መርሃ ግብር የከተማዋ ታላቅ ኩነት ይሆናል። በሆቴሎችና በምግብ ቤቶች ውስጥ ሰፊ ቡፌዎች ይዘጋጃሉ። የበጎ አድራጎት ድርጅቶችም ነፃ ምግቦችን ያሰራጫሉ። ይህም በሁሉም ዘንድ የሚጋራውን የማኅበረሰብና የለጋስነት መንፈስ ያሳድጋል።